ሰው ሊደብረው አይገባም። አንድ ነገር ስናደርግ ለዛ ነገር የተሰጠን ጊዜ፣ ታይም፣ ኤነርጂ አለ። ከዛ ልክ እሱ እያለቀ እያለ የሆነ ሰዓት ላይ ከዚህ በኋላ ይሄን ነገር ማድረግ ያን ያህል ደስታ እየሰጠኝ አይደለም አይነት ስሜት ይሰማናል አይደል? ስለዚህ ቀጣይ ሌላ ማድረግ ያለብን ነገር አለ ማለት ነው። ኦኬ፣ ለሌላ ነገር እየተጠራን ነው ማለት ነው። ሌላ ቦታ ላይ ከሌላ ሰዎች ጋር ለሌላ ነገር እየተጠራ ነው ማለት ነው። ለምሳሌ አስተውላችሁ ከሆነ እየበላችሁ መጀመሪያ በጣም ኤክሳይትድ እንሆናለን አይደል? በቃ ኤነርጂው አለን፣ ደስ ብሎ ነው እየበላን ያለ ነው። ከዛ በልተን መጀመሪያ በጣም ደስ ብሎ ነበር አይደል? ኤክሳይትድ ሆነን ነበር ምን በላው። ከዛ የሆነ ሰዓት ላይ ላይክ ቦሪንግ ምናምን ባይሆንም ግን የሆነ ብትበሉም ባትበሉም ላይክ ኖርማል አይነት ስሜት አይደል? ያን ያህል ስትበሉ እንደ ድሮ እንደ ቀድሞ እየተደሰታችሁ አይደለም አይደል? ስለዚህ ለዛ ነገር የተሰጣችሁ ጊዜ እያለቀ ነው ማለት ነው። ኦኬ፣ ስለዚህ ሞመንት ባይ ሞመንት የሆነ ነገር የምናደርግበት ጊዜ ኤነርጂ ውስን ነው ማለት ነው። ኦኬ፣ ከዛ ልክ እሱ ስንጨርስ የሆነ ይሄኛው ነገር ላይክ this is not that exciting anymore like ይሄ ነገር ያን ያህል ያስደስተኛ አይደለም ሚል ስሜት ይመጣል። ስለዚህ ለሌላ ነገር እየተጠራን ነው ማለት ነው። ሌላ ቦታ ላይ ለሌላ አይነት ተግባር እየተጠራን ነው ማለት ነው። አንድን ነገር ስናደርግ ያን ነገር እንድናረግ all the energy, all the excitement, all the passion, all the joy ይሰጠናል። ኦኬ፣ ከዛ ያን ነገር የምናደርግበት አይነት ኤነርጂ ደስታው ምናምን እየቀነሰ ይመጣል። ከዛ እናዳምጣለን፣ ምክንያቱም ሌላ ማድረግ ያለብን ነገር አለ ማለት ነው። ኦኬ፣ ግን ይሄ ደስ የማይለው ስሜት ላይ ስንደርስ ቁጭ ብለን ያችን ጊዜ ማዳመጥ መልመድ አለብን። ኦኬ፣ ቀጣዩ ለምንድን ነው እየተጠራ ያለው የሚለውን ነገር ረጋ ብላችሁ ኦኬ ዋትስ ኔክስት። ኦኬ፣ ምክንያቱም ሌላ ማድረግ ያለባችሁ ነገር አለ ማለት ነው። እሺ፣ የሰው ልጅ ቦርድ ሊሆን አይገባም፣ ሊደብረው አይገባም። ኦኬ፣ ይሄ ድባቴ በሽታና ሊይዘን ይችላል። ግን ሞመንት ባይ ሞመንት ላይክ ኖርማል ስቴታችን ላይ አንድ ነገር አክሽን ጨርሳለን፣ ከዛ እናዳምጣለን፣ ከዛ ቀጣይ ስቴፓችን ይነገረናል። ኦኬ፣ ይሄ በጣም ከኢንቱዊሽን ጋር ይያያዛል፣ ራሳችንን ከማዳመጥ ጋር ይያያዛል። ሞር እየለመድን ደግሞ ስንመጣ ድብርት የሚባል ነገር አይኖርም። ኦኬ፣ አንድ ነገር ታደርጋላችሁ ደስ ብሏችሁ፣ ከዛ ልክ እሱ ደስታው ሲያልቅ ኤነርጂው ሲያልቅ ረጋ ብለን እንሰማለን። ሌላ ማድረግ ያለብን ነገር ስላለ ለሌላ ነገር እየተጠራን ስለሆነ ከዛ እንሰማለን፣ ይነገረናል፣ እናደርጋለን። ያ ደግሞ ሞር ኤክሳይትመንት ይሰጠናል፣ ደስታ ይሰጠናል። ኦኬ፣ እንጂ ይሄ ኮንስተንትሊ የዶፓሚን ራሽ ወይ ደግሞ ኤነርጂው አለቀ ስለዚህ ቀጣይ ደግሞ ሌላ ስክሮል ላድርግ፣ ደግሞ ሌላ ቪዲዮ፣ ደግሞ ሌላ ሰው፣ ደግሞ ሌላ መጠጥ ምናምን ሳይሆን ኖርማሊ ህይወታችን ይነገረናል። በቃ ይነገረናል ህይወታችን አሁን ይሄን አድርጎ፣ ከዛ ደግሞ ይሄን አድርጎ፣ ከዛ ደግሞ ይሄን አድርጎ፣ ከዛ ደግሞ ይሄን አድርጎ ተብሎ ይነገረናል። ኦኬ፣ እኛ ማዳመጥ እንድንለምድ ነው የሚያስፈልገው ማለት ነው። ኦኬ፣ ሞር ባዳመጥን ቁጥር ደግሞ ትክክለኛ ምን እንደሚያስፈልገን፣ የትኛው ሰዓት ላይ፣ የትኛው ሞመንት ላይ፣ የትኛው ሰከንድ ላይ ማድረግ እንዳለብን እንድናቅ ይሆናል። ኦኬ፣ በጣም ሰረል ቢሆንም ማዳመጥ እንጀምራለን። የሆነ ቀስ ተብሎ ዊስፐር ቢደረግልንም ማዳመጥ እንጀምራለን። ኦኬ፣ እስኪ ጮህብን ላይክ ይሄን ነገር ማድረግ እኮ የለባችሁም ላይክ መጥፎ ነገር ውስጥ ገብተን ምናምን አይደለም። እሺ፣ መጀመሪያ ይነገረናል ጤነኛ ነገር፣ ከዛ እሱን አድርገን ስንጨርስ ትንሽ ከዛ እናዳምጣለን፣ ቀጣይ ይነገረናል፣ እሱም ኤነርጂ ይሰጠናል ምናምን ያልቃል፣ ከዛ ቀጣይ ይነገረናል። ኦኬ፣ ስለዚህ whenever you feel bored ልክ ሲደብራችሁ ሌላ ማድረግ ያለባችሁ ነገር ስላለ ነው። ስለዚህ ሪላክስ አድርጉ፣ ማዳመጥ ጀምሩ። ምን እንደተነገራችሁ ያለው ልክ ይሄን ቪዲዮ አይታችሁ ስጨርሱ ቀጣይ ምን እንድታደርጉ ነው እየተነገራችሁ ያለው? የት ጋር ነው እየተጠራችሁ ያላችሁ?